ልብሽ ሲመታ ይሰማሻል፣ እጅሽ ይንቀጠቀጣል ወይም ጉሮሮሽ ይደርቃል። በትክክል መናገር የምትፈልጊው ወርቅ የሆነ ሐሳብ እያለሽ ውስጣዊ ማንነትሽ ግን ዝም በይ ብሎ ይጮህብሻል። ይህ ስሜት የሚሰማሽ ደካማ ስለሆንሽ አይደለም፣ ይልቁንም ፍርሃት ህልምሽን ሊሰርቅብሽ ደጃፍሽ ላይ ስለቆመ ነው። ብዙዎቻችን ፍርሃትን እንደ ጠባቂ እናየዋለን። እውነታው ግን ፍርሃት ጠባቂ ሳይሆን እድሜሽን ሙሉ እንዳታድጊ ሰንክሎ የሚይዝሽ የአእምሮ እስር ቤት ነው። ባለፈው ቪዲዮ የንግግር ጥበብን አይተናል። ዛሬ ግን ያንን ጥበብ በተግባር እንዳትጠቀሚ የሚከለክልሽን ያን የሚረብሽ ስሜት የምናጠፋበትን 7 ቁልፍ የፍርሃት መግደያ መንገዶችን አሳይሻለሁ። የመጀመሪያው የ5 ሰከንድ ህግ። ፍርሃት የሚፈጠረው በምናስበው ነገር ሳይሆን ባጠፋነው ጊዜ ውስጥ ነው። አንድ ነገር ለማድረግ አስበሽ ከ5 ሰከንድ በላይ ከራስሽ ጋር ሙግት ከጀመርሽ አይምሮሽ አደጋ አለ ብሎ በማሰብ ሰበቦች መደርደር ይጀምራል። በዚህ ምክንያት ከድርጊቱ ትቆጠቢያለሽ። ለምሳሌ በአንድ ስብሰባ ላይ ጥያቄ ለመጠየቅ አስበሽ እምቢ ቢሉኝስ ብሳሳትስ የሚል ፍርሃት ይፈጠርብሻል። ያ ፍርሃት ግን አንቺ የፈጠርሽው እንጂ እነርሱ ያላሉት እንደሆነ አስታውሺ። መፍትሄውም ደግሞ አንድ ነው። ለፍርሃት ጊዜ አለመስጠት። አንድ ነገር ለማድረግ ስትፈልጊ 5 4 3 2 1 ብለሽ ቁጠሪና ወዲያውኑ አድርጊው። ይህ ቆጠራ በአንጎልሽ ውስጥ ያለውን የፍርሃት ማዕከል አጥፍቶ ቀጥታ ወደ ተግባር እንዲገባ ያደርገዋል። አስታውሺ፣ የፍርሃት ዋናው ምግቡ ጊዜ ነው። ሁለተኛው የባዮሎጂካል ሲስተምን ማስተካከል። ፍርሃት ሲሰማን አተነፋፈሳችን ይዛባል፣ እጃችንም ይንቀጠቀጣል። ይህ ሲሆን ሰውነታችን ለአይምሯችን አደጋ ላይ ነሽ የሚል መልእክትን ይልካል። አይምሮሽም አንቺን ለማረጋጋት በሚል ልታደርጉ የነበረውን የድፍረት ስራ ያስቆምሻል። ይህ በወቅቱ የጠቀመሽ ቢመስልም ለረጅም ጊዜ ግን ወደ ኋላ እንድትቀሪም ያደርግሻል። አይምሮሽንና ሰውነትሽን በሰከንዶች ውስጥ ለማረጋጋት ይህን በሳይንስ የተረጋገጠ ዘዴ ተጠቀሚ። በአፍንጫሽ 2 ጊዜ በፍጥነት ትንፋሽ ወደ ውስጥ ሳቢ፣ ከዚያም በዝግታ ትንፋሹን ወደ ውጭ ልቀቂው። ይህ አተነፋፈስ በሳንባሽ ውስጥ ያሉ የአየር ከረጢቶችን በመክፈት ካርቦን ዳይኦክሳይድን በብዛት ያስወግዳል። ይህም የልብ ምትሽን ወዲያውኑ ቀንሶ የፍርሃት ሆርሞንም እንዲቆም ያደርገዋል። ሶስተኛው ፍርሃትን ወደ ደስታ መቀየር። ሳይንቲስቶች እንደሚሉት ፈርተሽ ስትጨነቂና በደስታ ስትጓጊ በሰውነትሽ ውስጥ የሚፈጠረው ለውጥ ተመሳሳይ ነው። ልብሽ ይመታል፣ እጅ ያለባል፣ ሰውነትም ራሱን መቆጣጠር ያቅተዋል። ልዩነቱ ግን አእምሮሽ የሚሰጠው ስም ብቻ ነው። አእምሮሽ በእውነታውና በሐሳብሽ መካከል ያለውን ልዩነት አያውቅም። ስለዚህ የሆነ ነገር ለማድረግ ስትፈልጊ ፈርቻለሁ ማለትን አቁሚ። በምትኩ በጣም ጓጉቻለሁ ብለሽ ለራስሽ ንገሪው። ፈርቻለሁ ስትይ አንጎልሽ ሽሺ የሚል ትዕዛዝን ይሰጥሻል። ጓጉቻለሁ ስትዩ ግን ያን ጭንቀት ወደ ስራ ጉልበት ይቀይረዋል። ያ ማለት ድንጋጤሽ እንደ ሞተር ኃይል ያገለግልሻል። አራተኛው የስፖትላይት ተጽዕኖን ማፍረስ። ፍርሃታችን የሚጨምረው ሰዎች ሁሉ እኔን ብቻ እያዩኝ ነው፣ ስህተቴን እየጠበቁ ነው ብለን ስለምናስብ ነው። እውነታው ግን ሁሉም ሰው የራሱ ጭንቀትና ፍርሃት አለበት። ሰዎች የመጡት አንቺን ለመገምገም ሳይሆን አንቺ ከምትናገሪው ነገር ለራሳቸው የሚሆን ጥቅምን ፍለጋ ነው። ስለዚህ ትኩረትሽን ከራስሽ ላይ አንቺና ለምትናገሪው ሰው ስጪ። እንዴት ያዩኛል፣ ስለኔ ምን ያስባሉ ከማለት ይልቅ የምናገረው ነገር እንዴት ይጠቅማቸዋል ብለሽ አስቢ። ትኩረትሽ መስጠት ላይ ሲሆን ፍርሃት ቦታ ያጣል። አንዳንዴም እነርሱ ምን እያስፈራቸው ይሆን ብለሽ የእነርሱን ስሜት ለመረዳት ስትሞክሪ አእምሮሽ ትኩረቱን ከአንቺ ላይ ያነሳል። አምስተኛው የከፋ ቢመጣስ ምን ይሆናል? ፍርሃት ትልቅ የሚመስለው በጨለማ ውስጥ ስላለ ነው። በዝርዝር ስታወጪው ግን አቅም ያጣል። የምትፈሪው ነገር በወረቀት ላይ ጻፊው። ለምሳሌ ብናገርና ብሳሳት ምን ሊፈጠር ይችላል ብለሽ ጠይቂ። መልሱ ቀላል ነው። ሰዎች ሊስቁ ወይም ሊያሾፉ ይችላሉ። ከዛስ? ከደቂቃዎች በኋላ ሁሉም ነገር ይረሳል። ወደ የራሳቸውም ጭንቀት ይመለሳሉ። መጥፎ ምላሽ እንኳን ቢኖር አንቺን የሚገልሽ ነገር አይደለም። ሊፈጠር የሚችለው እሺ ወይም እምቢ ብቻ መሆኑ ስትረጂ አእምሮሽ መጥፎን ነገር ብቻ ማጋነን ትቶ ለሁለቱም ምላሾች ዝግጁ ይሆናል። ስድስተኛ ሆን ብሎ መሸነፍ። ፍርሃት ልክ እንደ ጡንቻ ነው። ባሰለጠንሽው ቁጥር ይጠነክራል፣ ካልተጠቀምሽበት ደግሞ ይዝላል። ፍርሃትን ለመግደል ብቸኛው መንገድ ፍርሃት ውስጥ መግባት ነው። ስለዚህ ትንንሽ የድፍረት ስራዎችን በየቀኑ አድርጊ። ለማታውቂው ሰው ሰላምታ ስጪ፣ ሱቅ ውስጥ ዋጋ ተከራከሪ፣ ወይም ሆን ብለሽ ቂል የሚመስል ጥያቄ ጠይቂ። ራስሽን ለትንንሽ ስህተቶች ስታጋለጪ ስህተት ብትሰሪ እንኳን ዓለም እንደማታበቃ በተግባር ትማሪያለሽ። ያኔ ፍርሃትሽ እየሟሸሸ ይሄዳል። ሰባተኛ የስኬት ምስልን መሳል። አንጎላችን በእውነት በምናደርገውና በዓይነ ህሊናችን በምናስበው ነገር መካከል ያለውን ልዩነት አይለይም። ይህን የአንጎልሽን ባህሪ ደግሞ ለስኬትሽ ተጠቀሚበት። አንድ ነገር ከማድረግሽ በፊት ያንን ነገር በድፍረት ስታደርጊና ሰዎች በንግግርሽ ብስለት ሲገረሙ በጭንቅላትሽ ውስጥ በዝርዝር ሳዩ። ይህን ለአእምሮሽ ስታሳዩ ነገሩ ቀድሞ እንደተፈጠረ አድርጎ ማመን ይጀምራል። ወደ ተግባር ስትገቢም ከዚህ በፊት የሰራሁት ነው ብሎ ስለሚያስብ ሊያስፈራራሽ አይሞክርም። ይልቁንም ያንን ስኬት ለመድገም የበለጠ አቅም ይሆንሻል። በመጨረሻም አንድ ነገር አስታውሺ። ድፍረት ማለት ፍርሃት አለመኖር አይደለም። ድፍረት ማለት ፍርሃት እያለሽም ቢሆን ማድረግ ያለብሽን ነገር ማድረግ ነው። ዛሬ ነገርኩሽም 7ቱ መንገዶች ህይወትሽን የሚቀይሩ መሳሪያዎች ናቸው።
አሁኑኑ 5 4 3 2 1 ብለሽ አንዱን ነገር ጀምሪ። ግን አንድ እውነታ ልንገርሽ፣ እነዚህን ሁሉ አድርገሽ ድምጽሽን ማውጣት ስትጀምሪና ስኬታማ ስትሆኚ ሰዎች ሊተቹሽ ይችላሉ። ስለዚህ ከሰዎች ትችትና ወሬ ጋር እንዴት በድፍረት መኖር ይቻላል፣ ሰዎች ምን ይሉኛል የሚለውን ትልቅ ግድግዳስ እንዴት መስበር ይቻላል የሚለውን በሚቀጥለው ቪዲዮ እንድናየው የምትፈልጊ ከሆነ ኮመንት ላይ ቀጣይ ብለሽ ጻፊልኝ። ይህ ቪዲዮም ጠቃሚ ሆኖ ካገኘሽው ለሌሎች ጓደኞችሽ ሼር ማድረግሽን እንዳትረሺ። መልካም ቀን።